የቲክቶክ ማስታወቂያ እሽትኸታ መኪናን ሲየኸ ወይምን ሲየህ በስከረ ተውቀት አንጻር ባሁንታን ትኑትሁ በውቀት ተፈዞን ማሁ አትፈዞን ማሁ ቀነው ነው ወበሩ ተቀርሞኔ ተታዘቦ ኮሜንት አጽፎኸማ ሜሴጁ ያጠፍ እንቸ ዘጋሁ ነው ወበሩ አሁን በቲክቶክ ስለ መኪና በጣም ብዙ ማስታወቂያዎች ይወበሩ ምቃሩ ማስታወቂያዎች ይሄን አክል ብር በመኪና በካስኸ የተነፈው ደግሞ በባንክ አምቻቸን ኢንከም ይብር ማስታወቂያዎች ይወበሩ ወንድሜ ወይም ደግሞ አተሞን ወይም ደግሞ ጎፔ ነው ኻሮት ያነብሁ ቃር ወበሩ ተመኪና ማሃት ኸር ተብር ማሃት ኸር ታቅል ማሃት ኸር ወበሩ በዛካሂድ ቦርኸ መምር በርንታ ተጨራዳምቴ ወበሩ ለምሳሌ ኋኸ ያት ሚሊዮን 600 ሺህ ብር መኪና ሲያኸም ንበነ ያት ሚሊዮን 600 ሺህ ብር መኪና ትትስየ 600 ሺህ ብር ቅድመ ክፍያ ተሃንቂ 1 ሚሊዮን ደግሞ በባንክ ባሮንታ ያስነክሶ ከም ዛ 600 ብር ይወስዱ ከወበሩ እንትን 600 ሺህ ብር ይወስዱ ከወበሩ ተሃንቂ ደግሞ አሃትየን ቀስ በቀስ ተባንካን ከስዌ በ600 ሺህ ብር መኪና ጥብጦት በቻልሁ ምርች ግነረ ባኸንታ ታንቂ ያነ ከባድ ፈተና ታትየን ብርማኸት በና ሜንታሊም ትትረገድ ወበሩ የምር 600 ሺህ ብር በካሽ ካስኸ መኪና በጠበጥኸ ግዚየ ያት ሚሊዮን ወለድ ወይም ደግሞ በአህመድር ኮሚሽን ትኳስን ሆት ለምሳሌ ባት ሚሊዮን 300 ሺህ ብር እዳይቸን ይችል ወበሩ ተኑሩ አኸ ተገቢ አኸ ዛ 600 ሺህ ብር ቆጠብኸም አሁን አንተ ገና ለገና 1 ሚሊዮን በማንከ ከስቴት ትትብር ዋና ብረታ ታትከስ እዳታ ብቻ ተትከስትረ ብር ወበሩ ባናሰብ ሆን ግዚየ ወይም ደግሞ በቀላል ግዚየ 1 ሚሊዮን ከስቴት ትትብር ያት ሚሊዮን እዳ ወጣት ትትብር ዘላለም አለማኸ የንቃር ጡረተኛ ተኸር የወሰትኾን ያት ሚሊዮን ክሬዲት የባንክ ወለድ ወይም ደግሞ ትርፋማ የሚሆንበት ኮሚሽናቸውን እየከፈልክ መኪናውም ላንተ አይሆንም አይለቀቅልህም መክፈልም አትችልም መጨረሻ ደግሞ የተዋዋልከው ውላለ በፎርፌ 600 ብር 600 ሺህ ብር ካፍንጫ ይውጣ ብትል እንኳን ማይወጣበት እሺ ነፍሴ ይውጣ ብትል ማይወጣበት መቀቀን ውስጥ ነው የምትገባው ፕሊስ በምንም አይነት መንገድ በክሬዲት መኪና እንዳትገዙ ትዳራችሁ ትበትናላችሁ ህጋዊ ቤታችሁ ትሸጣላችሁ መኪናውን ላታገኙ ትችላላችሁ ምክንያቱም ወለዱ የሚወልደው ወለድ የ1 ሚሊዮን የሚወልደው ወለድ ራሱ እሱን እየከፈልክ 1 ሚሊዮኑ ሳትከፍል ምስቅልቅል የህይወት ምስቅልቅልቅልቅልቅሉ ነው የሚወጣብህ ተውቀት ያንጻር ነው እሺ ከሰማይ ስማኝ ካልሆነ ደግሞ መኪና ብቻ አይደለም ማንኛውም በክሬዲት ማንኛውም ባንክ ላይ አመቻቸን ይብሮይ ዘንጋ ታንቄቴ መዘዝ ነረወ እና ተሰብስቦ የተቀመጠ ዝም ያለ ነጃ ወጣ ነውና ተሰብስበህ ተቀምጠህ ተጣጥረህ ሰርተህ በራስህ ጊዜ ተብቃቅተህ ከዳው ውጪ ነፃ የሆነ መኪናን ግዛና አሸብልል ከዛስ እስከዛ ደግሞ አላህ የሰጠን እግሬን መኪና ነው ይያልክ አላህን እያመሰገንክ ኑር